ሰበር ዜና በዋይት ሃውስ የጋዜጠኞች ራት ግብዣ ላይ በተከሰተ የደህንነት ስጋት ፕሬዝዳንት ትራምፕ በአስቸኳይ እንዲወጡ ተደረጉ። ትናንት ምሽት በታዋቂው የዋሽንግተን ሂልተን ሆቴል በተካሄደው ዓመታዊ የዋይት ሃውስ የጋዜጠኞች ማህበር የራት ግብዣ ላይ ያልተጠበቀ የጸጥታ መደፍረስ በማጋጠሙ ከፍተኛ ድንጋጤ ተፈጥሯል። ፕሬዝዳንት ዶናልድ ትራምፕ በመድረክ ላይ ንግግር ለማድረግ ጥቂት ደቂቃዎች ሲቀሯቸው የደህንነት ሰራተኞች በድንገት መድረኩን በመውረር ፕሬዝዳንቱን ከአዳራሹ አስቸኳይ አስወጥተዋቸዋል። ከአዳራሹ ውጪ የተኩስ ድምፅ መሰማቱን ተከትሎ የፕሬዝዳንቱ የጥበቃ ኃይሎች የሆኑት የሴክሬት ሰርቪስ አባላት መብረቃዊ በሆነ እርምጃ ፕሬዝዳንቱንና ቀዳማዊት እመቤቷን ወደ ጋሻ ጃግሬ መኪኖቻቸው በማስገባት ወደ ዋይት ሃውስ አጓጉዟቸዋል። በወቅቱ በአዳራሹ ውስጥ የነበሩ በመቶዎች የሚቆጠሩ ጋዜጠኞች፣ የሆሊውድ ታዋቂ ሰዎችና ከፍተኛ የመንግስት ባለስልጣናት ሁኔታው ግልጽ ባልሆነበት በዚያ ሰዓት ለደህንነታቸው ሲሉ ከጠረጴዛዎች ስር እንዲሸሸጉ ተደርጓል። የመጀመሪያ ደረጃ ሪፖርቶች እንደሚያመለክቱት ከሆነ አንድ ግለሰብ በሆቴሉ የፍተሻ ጣቢያ አካባቢ ግጭት በመፍጠሩ የጸጥታ ኃይሎች በቁጥጥር ስር ለማዋል ሞክረዋል። በሂደቱም የጥይት ድምፅ የተሰማ ሲሆን አንድ የደህንነት መኮንን ቀላል ጉዳት ደርሶበታል። ፖሊስ በአሁኑ ሰዓት የጥቃቱ መንስኤና ከተጠርጣሪው ጀርባ ያለውን ሴራ ለማወቅ ጥብቅ ምርመራ እያደረገ ይገኛል። ፕሬዝዳንት ትራምፕ ወደ ዋይት ሃውስ በሰላም መመለሳቸው ከተረጋገጠ በኋላ ባስተላለፉት መልእክት የደህንነት ኃይሎቻቸውን ቅልጥፍና አድንቀው ህዝብ እንዲረጋጋ ጥሪ አቅርበዋል። ይህ ክስተት በታሪክ ታይቶ በማይታወቅ መልኩ የራት ግብዣው እንዲቋረጥ ያደረገ ሲሆን መላው ዋሽንግተን አሁንም በከፍተኛ ጥበቃ ስር ትገኛለች።